ሰላም እንዴት ናችሁ? መቅደላዊት ነኝ። ዛሬ ቻፕተር 3 ክላሲፊኬሽን ኦፍ ሎው እናያለን። ቻናሉን ሳብስክራይብ፣ ላይክ፣ ሼር አድርጉ። ክላሲፊኬሽን ኢዝ ሼፒንግ ኤንድ ዲቨሎፒንግ ኦፍ ትራዲሽናል ሲስተማቲክ ኮንሴፕሽን ኤንድ ትራዲሽናል ሲስተማቲክ ካታጎሪ ኢን ኦርደር ቱ ኦርጋናይዝ ዘ ቦዲ ኦፍ ሌጋል ፐርሴፕት ሶ ዳት ዘይ ሜይ ቢ ኢምፖርታንት። እንግዲህ ክላሲፊኬሽን የምንለው ሸፕ ማስያዝ ወይም ደግሞ ዲቨሎፒንግ ዘ ትራዲሽናል ሲስተማቲክ ኮንሴፕሽን ኦፍ ሌጋል ሩልስ ኦር ትራዲሽናል ሌጋል ሩልስ ማለት ነው። ትራዲሽናሊ ተዘበራርቀው የተቀመጡ የሌጋል ኮንሰፕት ወይም ደግሞ ታይፕስ ኦፍ ለውን ወደ ኦርጋናይዝድ የሆነ ወይም ደግሞ ዲቨሎፒንግ ወደሆነ መከፋፈል ማምጣት ማለት ነው። ሶ ኢምፖርታንቱ እንግዲህ ወደ 3 የሚሆን ኢምፖርታንስ አሉ። የመጀመሪያው ስቴትድ ኢፌክቲቭሊ ዊዝ ደ ሚኒመም ሪፒቴሽን ኦቨርላፒንግ ኤንድ ፖቴንሻል ኮንፍሊክት በህጎች መካከል የትኛው ነው ፐብሊክ ለው የትኛው ነው ፕራይቬት ለው፣ ፐብሊክ ማተርስ ስናገኝስ በየትኛው ኬዙ እንፍታ የሚሉ ኮንፍሊክት እንዳይፈጠር እና አንዱ ከአንዱ ኦቨርላፕ የማድረግ ችግር እንዳይኖር ያንን ቻሌንጅ ለመፍታት አስፈላጊ ነው ማለት ነው። ሁለተኛው ደግሞ አድሚኒስተርድ ኢፌክቲቭሊ ህጎቹ በየራሳቸው ከተከፋፈሉ እና ሸፕ በሆነ መንገድ ከተቀመጡ ለማስተዳደር ኢፌክቲቭ ነው የሚሆነው። that's the another importance ማለት ነው። the third importance is taught effectively and developed effectively for a new situation ማለት ኒው ሲቹዌሽኖችን ምንድን ነው አድ ለማድረግ ወይም ደግሞ አዳፕት ለማድረግ ክላሲፊኬሽን አስፈላጊ ነው ማለት ነው። we got 3 views as to nature and ends of classification. The first one is that is exhaustion, and the second one is it is the classification is means of revealing natural law that it may be made to reveal the real order of the interdependence in the things of classified. ምንድነው 3 እይታዎችን እናያለን በክላሲፊኬሽን እና አጠቃላይ ክላሲፊኬሽን የምንለው ነገር ምንድን ነው ስለሚለው አንደኛው ኤግዞሽን የሆነ ነው ብለው የሚያምኑ አሉ። ማለት በጣም አድካሚ ነው ምናምን። ሌሎኞቻቸው ደግሞ ሪቬሊንግ ኦፍ ናቹራል ሎው ነው ብለው የሚያዩም አሉ። ያ ማለት ምንድን ነው? በባለፈው ቪዲዮ ላይ ክላሲፊኬሽን ኦፍ ሎውን ስናይ ናቹራል ሎው በሁለት ከፍለው ነበር አይደለ? ናቹራል ቲዎሪዎች ናቹራል ሎው እና ማንሜድ ሎው ብለው የእሱ ሪቬሊንግ ወይም ደግሞ መገለጫ ነው ክላሲፊኬሽን ማለት ብለው የሚያምኑ አሉ። the third view is that simply means of organized knowledge and thus making it more effective for some purpose ለሆነ ፐርፐዝ more effective እንዲሆን የተደረገ ነገር ነው ብለው የሚያምኑም አሉ ማለት ነው። it's difficult to establish the sharp division between different branch of the law ማለት ነው። ነገር ግን ይሄ ፕራይቬት ሎው ነው ይሄ ፐብሊክ ሎው ነው እያለን ኢንተርናሽናል ነው ናሽናል ነው እያለን ብናስቀምጥም ምንድን ነው ስፔሲፊክ የሆነ ሻርፕ የሆነ ዲቪዥን ግን የለም። አንዱ ከአንዱ ሪሌት ማድረጉ አይቀርም። but for better understanding law are classified as follow እንግዲህ ለመረዳት ያክል ግን ፐብሊክ ኤንድ ፕራይቬት ወደታች የምናየው ናሽናል ኤንድ ኢንተርናሽናል ፕሮሲጀራል ኤንድ ክሪሚናል እያልን ብዙ እናያለን። so when you come to the first classification of law public and private law, public law regulates the act person who act in general interest in virtue of direct or mediate legation emanating from the sovereign. እንግዲህ ፐብሊክ ሎ የምንለው ምንድን ነው? ከስቴት ወይም ደግሞ ከሶቨሪን ሪሌት የሚያደርግ ህግ ፐብሊክ ሎ ብለን እንጠራዋለን ማለት ነው። ፕራይቬት ስንል ግን ሪጉሌት የሚያደርገው ኢንዲቪዥዋል ውስጥ ነው። when you come to public individual within state ነው። when you come to private law ግን ኢንዲቪዥዋል ዊዝን ኢንዲቪዥዋል ያለ የሌጋል ኢሹን ወይም ደግሞ ሌጋል ማተር የሆነ ህግ የሚያጠና ነው ፕራይቬት ላው የምንለው። so private law is thus the residue of the law after we subtract the public law. public law is subdivided into constitutional and administrative law. ከዚህ ላይ ምንድነው ፕራይቬት ላው የምንለው ፐብሊክ ላውን ከመደብን በኋላ ቀሪ የሆኑት ወይም ደግሞ ከነሱ ውጭ የሆነው ህግ ወደ ፕራይቬት ላው ይከፈላል ነው የሚለን። እንደገና ፐብሊክ ላው ደግሞ በሁለት ይከፈላል፣ ኮንስቲቱሽናል ላው እና አድሚኒስትሬቲቭ ላው ተብሎ። ኮንስቲቱሽናል ላው ዲፋይንስ ኦርጋናይዜሽን ኦፍ ዘ ስቴት ኢትስ ዘ ፋንዳሜንታል ሩል ሞድ ኦፍ ዘ ገቨርንመንት ኤንድ አትሪቢዩሽን ኦፍ ኢትስ ፖለቲካል ኦርጋን
ዜር ሊሚትስ ኤንድ ዜር ሪሌሽንስ። ኮንስቲቱሽናል ሎው የምንለው ምንድን ነው? ኦርጋናይዜሽን ኦፍ ደ ስቴት ፋንዳሜንታል ሮል ኤንድ ሞድ ኦፍ ገቨርንመንት ኤንድ አትሪቢዩሽን ኦፍ ኢትስ ፖለቲካል ኦርጋን። ለምሳሌ ፖለቲካል ኦርጋን ወይም ደግሞ ስቴት ኦርጋን የምንላቸው አሉ አደለ? ፋንክሽን ኦፍ ስቴት ኦርጋን ሌጅስሌቲቭ፣ ኤክስኪዩቲቭ እና ጁዲሻሪ የምንለው የእነሱን ፓወራቸውን ሊሚት የሚያደርግ እና ስለ ኩዌሽኖች ለምሳሌ እንዴት ፓወሩ ዲስትሪቢዩት ይሁን በሀውስ ኦፍ ፒፕል ሪፕሬዘንታቲቭ፣ በኤክስኪዩቲቭ መካከል፣ በጁዲሻሪው መካከል እንዴት ፓወር ክላሲፋይ ይሁን የሚለውን የምናጠናበት የህግ አይነት ነው ማለት ነው። አድሚኒስትሬቲቭ ሎው ስንል ደግሞ አንዱ የፐብሊክ ሎው አይነት ሆኖ ኢት ሬጉሌት ኦፕሬሽን ኦፍ ኤክስኪዩቲቭ ፓወር ኢን ኦል ኢትስ ዲግሪስ ቢጊኒንግ ዊዝን ካቢኔት ሚኒስቴር ኤንድ ዲስቴንዲንግ ቱ ደ ሞስት ሃምብል ሪፕሬዘንታቲቭስ። አድሚኒስትሬቲቭ ሎው የምንለው ደግሞ ምንድን ነው? በኤክስኪዩቲቭ ፓወር ወይም ደግሞ በአንዱኛው ብቻ ነጥሎ በሶስቱ ፓወር ሳይሆን ልክ እንደ ኮንስቲቱሽን በአንዱ በኤክስኪዩቲቭ ለምሳሌ ያፈጻጸም ህግ ነው። ይሄ ማለት ለምሳሌ ከካቢኔ ሚኒስተር ከላይ ከአመራር ጀምሮ እስከታች ተወካዮች ድረስ ያለውን አሰራር የሚያጠናልን የህግ አይነት ማለት ነው። ኢት ኦልሶ ሬጉሌት ሰች ሎካል ዲፓርትመንታል ኤንድ ኮሙናል አድሚኒስትሬሽን፣ ሎካል የሆኑ አስተዳደሮችን፣ ዲፓርትመንታል የሆኑ አጠቃላይ ከሶሳይቲ አድሚኒስትሬሽን ጋር የተያያዙትን የሚያጠና የህግ አይነት አድሚኒስትሬቲቭ ሎው ብለን እንጠራለን ማለት ነው። ክሪሚናል ሎው ስንል ደግሞ the infliction of punishment directly by the organs of the state. It also usually regarded as falling under the head of the public law ማለት ነው። ክሪሚናል ሎውም የአንዱ የፐብሊክ ሎው አይነት ነው ማለት ነው። ይሄ ደግሞ ሬጉሌት የሚያደርግልን ምንድን ነው? ከፓኒሽመንት ጋር ሪሌት ያደረጉ ጉዳዮች ለምሳሌ የሆነ ወንጀል ሰርተ ብትገኝ የመቅጫ ህግ ማለት ነው። ባጭሩ የምትቀጣበት ወይም ደግሞ ፓኒሽ የምትደረግበት የወንጀል መቅጫ ህግ ማለት ነው ክሪሚናል ባጭሩ። then since these rules regulate when it come to civil procedure it should also be placed in this section. civil procedureም ደግሞ በፐብሊክ ሎው ውስጥ የሚካተት ህግ ነው ማለት ነው። since these rules regulate the activities of the court which are mere agency of the state. civil procedure is so linked with enforcement of private rights that is more convenient to regard it's belong to public and private። እንግዲህ አጠቃላይ ያየናቸው ፐብሊክ እንትኖች ከኤጀንሲ ኦፍ ስቴት ጋር ከአክቲቪቲ ኦፍ ኮርት ጋር የሚገናኝ ቢሆንም ሲቪል ፕሮሲጀር ደግሞ አሁንም የፐብሊክ አይነት ነው። ነገር ግን ሁለቱንም የያዘ ነው፣ ፐብሊክ እና ፕራይቬት ሎውም ማለት ነው። ሁለተኛው የክላሲፊኬሽን ኦፍ ሎው ኢንተርናሽናል ኤንድ ናሽናል ሎው ነው። when it comes to international law, the law of nation in 18th century was named as the international law by ቤንታሚን ማለት ነው። እንግዲህ ቤንታሚን በተባለ ጁሪስት ኢንተርናሽናል ሎው የሚለውን ስም 18ኛው ሴንቸሪ አግኝቷል ማለት ነው። ኢንተርናሽናል ሎው as the body of customary and conventional rules which are considered legally binding by civilized state in their intercourse with each other። እንግዲህ ኢንተርናሽናል ሎው በውስጡ የተለያዩ ከስተመሪ እና ኮንቬንሽናል ሩሎችን የያዘ ነው ማለት ነው። ሶርስ ኦፍ ኢንተርናሽናል ሎው አር አግሪመንት ማለት ነው። የኢንተርናሽናል ሎው ትልቁ ወይም ደግሞ ዋነኛው ሶርስ አግሪመንት ነው። ያን አግሪመንት ኤክስፕረስ የተደረገም ሊሆን ይችላል ወይም ደግሞ ኢምፕላይድሊ አግሪመንት የሆነ ነገር ሊሆን ይችላል። ለምሳሌ ኤክስፕረስ ስንል የተለያዩ ትሪቲዎች፣ ኮንቬንሽኖች ለምሳሌ ዩዲኤችአር ዩኒቨርሳል ዲክላሬሽን ኦፍ ሂውመን ራይት የሚባል አለ፣ ቻይልድ ራይት፣ እንደዚህ አይነት ኮንቬንሽኖች ሊሆኑ ይችላሉ። ከዛ የተወሰደ ህግ ሊሆን ይችላል። ለምሳሌ አርቲክል 36 ኢን ዘ ኮንስቲቱሽን ምንድነው? ዘ ቻይልድ ሃዝ ዘ ራይት ቱ ኤዱኬሽን ብዙ ነገር አለ አይደለ? ከወላጆቻቸው ፍቅር የማግኘት ምናምን። እነዚህ ህጎች የመጡት ከትሪቲ ነው። ሶ እንደዚህ አይነት ሊሆን ይችላል። ካልሆነ ደግሞ ኢምፕላይድሊ ወይም ሳይገለጽ በከስተመሪ ፕራክቲስ አብሮ የመጣ ነገር ፕራክቲስ እየተደረገ የመጣ ህግ ሊሆን ይችላል። በኢንተርናሽናል ሎው ውስጥ ኮንክሉድ የሚደረገው ወይም ደግሞ ኢንኮርፖሬት የሚደረገው ማለት ነው። ኦስቲን ዲፋይን አዝ ዘ ቦዲ ኦፍ ሩልስ ኦፍ ፎር ሂውመን ኮንዳክት ሴት ኤንድ ኢንፎርስድ ባይ ሶቨሪን ፖለቲካል አውቶሪቲ። እንግዲህ ዲፋይን ያደረገው ኦስቲን ሎው የምንለው ነገር ከሶቨሪን ፖለቲካል አውቶሪቲ የሚመጣ ነው ብለናል አይደል? ሎው ኢዝ ኮማንድ ኦፍ ሶቨሪን ዳት
ባክድ ባይ ሳንክሽን ብለናል ፖዘቲቭ ስቶሪን ስናይ። ነገር ግን ኢንተርናሽናል ሎውን ምን ብሎ ነው የሚገልጸው? ኦስቲን ሴት የተደረገው ወይም ደግሞ ኢንፎርስ የሚደረገው በፖለቲካል ሶቨሪን አይደለም። ሶ ኢትስ ናት ለው ማለት ነው። አሁን ኢንተርናሽናል ሎውን ማን ያወጣው ብለን ስናይ ከተለያዩ ትሪቲዎች፣ ኮንቬንሽኖች ተዋጣጥቶ የተቀመጠ ህግና በማህበረሰቡ የመጣ ከስተመሪ ፕራክቲስ የተቀመጠ ህግ ነው እንጂ እንትና የተባለ ሰው አወጣው ምንለው አይደለም። ወይም ደግሞ አሜሪካ ያጸደቀችው ህግ ነው ወይም ኢትዮጵያ ብለን የምናስቀምጠው ስላልሆነ ኦስቲን ደግሞ ህግ በሆነ ስቴት ወይም ደግሞ በሆነ ስልጣን ባለው አካል ፕሮቫይድድ እስካልተደረገ ድረስ ህግ አይደለም ብሎ ነው የሚያምነው። ሶ ኢንተርናሽናል ለው ፎር ኦስቲን ኢትስ ናት ለው አት ኦል ማለት ነው። ፕሮፌሰር ዲያዝ ደግሞ ሳጀስት ዛት ዜር ኢዝ ኖ ዳውት ዳት ሪስፔክት ዊች ስቴት ፔይ ቱ ኢንተርናሽናል ለው less than what individual pay to municipal law, but still it's called law to inspire the sense of obligation among state follow it, therefore it is weak law. ፕሮፌሰር ዲያዝ ደግሞ ምን ብሎ ነው የሚገልጸው? አዎ ሁሉም እንትን ስቴት የሆነ እንትን ይሰጣል አቴንሽን፣ ግን ለዛ ኢንተርናሽናል ነው የሚሰጠው አቴንሽን ከማኒሲፒያል ለው ወይም ደግሞ ይሄ የከተማ አስተዳደር ሊሆን ይችላል ወይም ሎካል የምንለው ህግ አለ አይደል? የራሳቸው ለምሳሌ ኢትዮጵያ የራሷ የሆነ ህግ አላት አይደል? ኢንተርናሽናል ለው ደግሞ አለ። ሶ የኢትዮጵያ ሲቲዝን ሆነ ወይም ደግሞ ራሷ ስቴቷ ኢትዮጵያ ለኢንተርናሽናል ለው የምትሰጠው አቴንሽን ለእሷ ህግ ከምትሰጠው በታች ነው። ሶ ኢትስ ዊክ ለው ብሎ ይጠራዋል ማለት ነው ኢንተርናሽናል ለው። ኦልሶ ዜር ኢዝ ኢንተርናሽናል ኮርት ኦፍ ጀስቲስ ፋንክሽን አት ሀጉ ማለት ነው። እንግዲህ ሀጉ ሀገር ነች። ኢንተርናሽናል ኮርት ኦፍ ጀስቲስ ሀጉ ላይ አለ። ኢት ዳዝንት ሃቭ ኤኒ ዩኒቨርሳል ኮምፕለሰሪ ጁሪስዲክሽን ኦር ፓወር ፎር ሴትሊንግ ሌጋል ዲስፒት ቢትዊን ስቴትስ። ምንም እንኳ ሀጉ ላይ ኢንተርናሽናል ኮርት ኦፍ ጀስቲስ ቢኖርም ዩኒቨርሳል የሆነ አስገዳጅ የሆነ ኃይል ግን የለም። ለምሳሌ ኢንተርናሽናል ለው ሲጣስ በዚህ ህግ መሰረት ትቀጣለህ ብሎ እስከታች ወርዶ ያንን የጣሰን ሰው ለማሰር እንትን ሚል የሚያበቃ ኢንስቲትዩት የተደረገ ኦርጋናይዝድ የተደረገ ስትሮንግ የሆነ ፓወር የለውም ብለው ነው የሚተነትኑት። አጌን ኢንተርናሽናል ለው ሃቪንግ ና የት ቢን ኮዲፋይድ ሳፈር ፍሮም አንሰርቲኒቲ። ምንድን ነው ኢንተርናሽናል ለው ስቲል ናው ኮዲፋይድ አልተደረገም። በዚህ ምክንያት ደግሞ አንሰርቲኒቲ የለውም ነው። ፕሪቪየስ ቪዲዮ ላይ ምንድን ያወራ ነው? ይሄ ሲቪል ለው ኮዲፋይድ የተደረገ ነው። ሶ ኮሄረንት ኮንሲስተንሲ ኤንድ ሰርቲኒቲ ያለው ብለናል። ነገር ግን ኢንተርናሽናል ሎውን ስንመለከት ኮዲፋይድ አልተደረገም። ሶ ሰርቲኒቲም የለውም ነው የሚሉት። ጎርቴስ የተባለ ሰውዬ እንግዲህ ይህን ትይዛላችሁ፣ አዛምድ ላይ አንዳንዴ ይመጣል። ፋዘር ኦፍ ኢንተርናሽናል ለው ተብሎ የሚጠራ ሰው ነው። እንግዲህ ኢንተርናሽናል ሎውን ደግሞ በሁለት ክላሲፋይ አድርገን እናያለን። ፐብሊክ ኢንተርናሽናል ለው እና ፕራይቬት ኢንተርናሽናል ለው። ፐብሊክ ኢንተርናሽናል ለው ሬጉሌትስ ዘ ሪሌሽን ቢትዊን ስቴትስ ማለት ነው። በቃ ፐብሊክ ከተባላችሁ ሞስት ፕሮባብሊ ስቴት ቢትዊን ስቴት የሚፈጠር ህግ ነው። ለምሳሌ ፎር ኤግዛምፕል ኢትዮጵያ ኤንድ ሱዳን አር ገቨርንድ ባይ ፐብሊክ ኢንተርናሽናል ለው ማለት ነው። ዌን ኢት ካም ቱ ፕራይቬት ኢንተርናሽናል ለው ኦን ዘ አዘር ሃንድ ገቨርን ዘ ሪሌሽን ቢትዊን ኢንዲቪዥዋል ኦፍ ዲፈረንት ናሽናልስ ማለት ነው። በኢንዲቪዥዋሎች ነው። ይሄ ደግሞ ዲፈረንት ናሽናልስ ኢንቮልቭ ኮመርሻል ኤንድ አዘር ሲቪል ትራንዛክሽን ቢዮንድ ዜር ካንትሪስ ማለት ነው። ለምሳሌ የኢትዮጵያ አንድ ነጋዴ እና የሱዳን አንድ ነጋዴ ሪሌሽን ቢፈጥር እና በነዛ መካከል የሆነ ማተር ቢፈጠር የሚፈታው ፕራይቬት ኢንተርናሽናል ለው ነው። ስቴቶቹና ስቴቶች ከሆነ ግን ፐብሊክ ኢንተርናሽናል ለው ነው ማለት ነው። ይሄ ግልጽ ነው። ዊች ለው ሹድ ቢ አፕላይድ ቱ ሪሌሽን ዲፈረንት ናሽናልስ ማለት ነው። እንግዲህ ይህን ያጠናው ወይም ደግሞ ፕራይቬት ኢንተርናሽናል ሎውን ያጠናው ሰውዬ ደግሞ አልድሪከስ ይባላል። ኢትስ ዘ ናውን ዘ ፋዘር ኦፍ ፕራይቬት ኢንተርናሽናል ለው። አንዳንዴ አዛምድ ላይ ነው እነዚህ ስሞች የሚመጡት። ናሽናል ሎውን ስናይ እስካሁን ኢንተርናሽናል ሎውን ያየን። ኢንተርናሽናል በሁለት ከፍለን አይተናል፣ ፐብሊክ ኤንድ ፕራይቬት ኢንተርናሽናል ለው። ደን ናሽናል ለው ስንል ደግሞ ለው ዳት ፐርቴን ቱ ፓርቲኩላር ኔሽን ኦር ስቴትስ። ፓርቲኩላር በሆነ ለምሳሌ የኢትዮጵያ ወይም የሱዳን የየራሳቸው ህግ
ሁለታቸው ሪሌሽን ፈጥረው በሚፈጠር ግጭት የሚፈተው ሳይሆን የራሳቸው ኢትዮጵያ ህዝቦቿ የምታስተዳድርበት ህግ ናሽናል ሎ ተብሎ ይጠራል ማለት ነው። It is the law of nation. For example, law of United States of America, France, Ethiopia. Such law is applicable all over the country of in question ማለት ነው። It also known as law of land በመባል ይታወቃል። the whole country የምታስተዳድርበት የአንዲት ስቴት ህግ ምን ተብሎ ይጠራል? ናሽናል ሎ ይባላል። It is effect in country and applicable to its member ማለት ነው። ነገር ግን አውትሳይድ ለሆነ ወይም ደግሞ ከሷ ውጭ ለሆነ ሜምበር ግን አያገለግልም። ዘለው ሜቢ ስታቶሪ ዳት ሚንስ ኢናክትድ ሎ ማለት ነው። ስታቶሪ ማለት ኢናክትድ የተደረገ ህግ ነው። ወይም ደግሞ አድሚኒስትሬቲቭ ኦር ኬዝ ሎው ሊሆን ይችላል። ሎካል ሎው ኢዝ ደ ሎው ኦፍ ፓርቲኩላር ሎካሊቲ ኤንድ ናት ጀነራል ሎው ኦፍ ደ ሆል ካንትሪ። እንግዲህ ሎካል ሎው የምንለው ደግሞ ምንድን ነው? ፓርቲኩላር የሆነ ሎካሊቲ ነው። ጀነራል ደ ሆል ሎው አይደለም ማለት ነው። እንደ ናሽናል ዘይ ሜይ ቢ ቱ ካይንድስ ኦፍ ሎካል ሎው፣ ሎካል ከስተመሪ ሎው እና ሎካል ኢናክትድ ሎው ተብሎ። ሎካል ከስተመሪ ሪትን ያልተደረገ ነው። ሎካል ኢናክትድ ሎው ደግሞ ኢናክት የተደረገ ህግ ማለት ነው። እሺ እንየው አንድ ባንድ። ሎካል ከስተመሪ ሎው ሃዝ ኢትስ ሩትን ኢን ዘስ ኢሚሞራል ከስተም ማለት ነው which prevail in particular part of state and therefore have the force of law። እንግዲህ ሎካል ከስተመሪ የምንለው ምንድን ነው? ኢሚሞሪያል ከሆነ ያ ማለት በፊትም የመጣ በዚህ ጊዜ ተጀመረ ከማይባል የከስተም ፕራክቲስ የመጣ ነው ማለት ነው። ሎካል ኢናክትድ ሎው የምንለው ግን has its source in the local legislative authority of municipality of other corporate bodies empowered to govern their spheres by law supplementary to general law። ይሄ ሎካል ኢናክትድ ሎው የምንለው ደግሞ በሌጅስሌቲቭ አውቶሪቲ የተሰጠው ኢናክት የተደረገ ህግ ነው ማለት ነው። ሳብስታንቲቭ ኤንድ ፕሮሲጀራል ሎው ደግሞ ሌላኛው የክላሲፊኬሽን ኦፍ ሎው አይነት ናቸው። ሳብስታንቲቭ ሎው ስንል it is law which define right and duties is concerned with the administration of justice seeks to achieve. For example, law of contract, law of transfer property, negotiable instrument, law of crime, etc. substantive law. Thus are called law of interest። እንግዲህ ሳብስታንቲቭ ሎው የምንለው ምን መሰላችሁ? ራይትና ዲዩቲያችን ወይም ደግሞ መብትና ግዴታችን የተገለጸበት ህግ ነው ማለት ነው። ለምሳሌ ሎው ኦፍ ኮንትራት ስታዩ ፍሪደም ኦፍ ኮንትራት የሚባል አለ። ከዛ ደግሞ ኮንትራቱን ከገባን በኋላ ደግሞ የራሱ የሆነ ዲዩቲ አለ ወይም ደግሞ ኦብሊጌሽን ኮንትራት አለ ማለት ነው። ሶ ይሄን ሙሉ ዝርዝር የያዘ የህግ አይነት ሳብስታንቲቭ ሎው ብለን እንጠራዋለን ማለት ነው። ፕሮሲጀራል ስንል it's nothing but detached part of the substantive law governing the manner of asserting and defending right before court። ምንድን ነው? ከሳብስታንቲቭ የተለየ ማለት ነው። ያ ማለት መብትና ግዴታ ማስቀመጥ ሳይሆን ራይት ወይም ዲዩቲ የምንለው ነገር ኮርት ላይ እንዴት ይታያል። ፕሮሲጀራል ሎው is also called law in action ማለት ነው። when you come to law at rest ሳብስታንቲቭ ሎው ልክ ፊዚክስ ላይ ሎው ኦፍ ኢነርሺያ እንደተማርነው ትዝ እንደሚላችሁ አንድ ረስት ያደረገ ማተር ፎርስ ኤግዘርት እስካልተደረገበት ደግሞ ወይም አፕላይ እስካልተደረገ ድረስ ሙመንት አይኖረውም አይደለ? ሶ ሳብስታንቲቭ ሎው የምንለው ሪትን ኦን ፔፐር ሆኖ የሰው ልጅ እንደዚህ አይነት ራይት አለው እንደዚህ አይነት ግዴታ አለው ብሎ የሚያስቀምጥ የህግ አይነት ነው ማለት ነው። ሎው አት ረስት የተባለው ለዛ ነው። ምንም አይነት አክሽን አይደለም የሚያወራው፣ በቃ ስላለን መብትና ግዴታ ነው የሚያወራው። when it come to procedural law ከሆነ ግን law in action ነው። ያ ማለት ኦልሬዲ ያንን የተቀበልነውን መብትና ግዴታ ኮርት ላይ እንዴት ይዳኛል፣ እንዴት ይታያል የሚለውን የሚያሳይ ህግ ነው ማለት ነው። ፕሮሲጀራል ሎው ተከትለን ያን ህግ ተጥሶ ቢገኝ ለምሳሌ ወይም ደግሞ አንድ ሰው የአንድን ሰው መብት ቢጥስ ምን አይነት እንትን ይኖራል፣ ኮንሲኩዌንስ ይኖረዋል የሚለውን የሚያጠና የህግ አይነት ፕሮሲጀራል ሎው ብለን እንጠራዋለን ማለት ነው። the rules that are provided under procedural law are inseparable from substantive law. it's obvious ምንድን ነው? አንድ ሰው ህግና ምንድን ነው መብትና ግዴታ ከሌለው
መብቱ የትኛው እንደሆነ ግዴታው የትኛው እንደሆነ በሳብስታንቲቭ ለው ካላወቀ በስተቀር ምኑ እንደተጣሰበት እንኳን አያውቅም። ለምሳሌ መብቱን ኤክሰርሳይዝ እያደረገ ግዴታው ምን እንደሆነ ካላወቀ ወይም ደግሞ አንድ ሰው የሱ መብት ቫዮሌት እያደረገ እንደሆነ እንኳን ካላወቀ ምን ፕሮሲጀር አለው የምንለው ነገር ወይም ደግሞ ወደ ኮርት ክስ መሄድ ምናምን አይኖርም ማለት ነው። ሶ ሳብስታንቲቭ ለው ኤንድ ፕሮሲጀራል ለው አር ኢንሰፓሬብል ማለት ነው። ከዛ አጀክቲቭ ለው የምንለው አለ። አጀክቲቭ ለው ክላሲፋይ ፕሮሲጀራል ኤንድ ኤቪደንስ ለው ማለት ነው። ፕሮሲጀራል ቅድም ያየነው ነው። ኤቪደንስ ስንል ደግሞ ዊትነስ የማቅረብ ፋክቶችን የማቅረብ በተከሰስንበት ለምሳሌ ያን ኤቪደንስ ትክክል መሆኑን አለመሆኑን ዲቴክት የሚያደርግልን ህግ ነው ማለት ነው። ፕሮሲጀራል ለው አር ክላሲፋይድ ኢንቱ ሲቪል ፕሮሲጀራል እና ክሪሚናል ፕሮሲጀራል። እዚህ ላይ አሁን ሞር ዲፊኒሽን እና ክፍፍሉ ነው እንጂ ዲቴይል አይደለም እንትን የምትሉት። ግን አተያዙ እያልኩ ሳይሆን ያን ያህል እንዳትጨናነቁ አይነት ነገር ነው። ሶ ፕሮሲጀር አለው የምንለው ሲቪል ፕሮሲጀራል እና ክሪሚናል ፕሮሲጀር አለው ተብሎ በሁለት ይከፈላል። ሲቪል ከሆነ ሜተድ ዩዝድ ቱ ኢኒሺዬሽን ኤንድ ዲስፖዚሽን ኦፍ ሲቪል ዲስፒዩት ማለት ነው። ለምሳሌ ሶሳይቲው ላይ የሚፈጠር ዲስፒዩት አለ አይደለ? ቅጣት የሌለው ለምሳሌ አንድ ሰው የሆነ ንብረት ቢያወድም ወይም ደግሞ ሂዶ እንትን ቢል በምን በኮምፐንሴሽን ወይም ደግሞ ካሳ እንደዚህ አይነት ነገሮች ናቸው። በመቅጫ ሳይሆን ዲስፒዩቱን ሴትል በማድረግ የሚሰራ ህግ ነው ማለት ነው። ክሪሚናል ፕሮሲጀር ስንል ግን ሜተድ ዩዝድ ቱ ኢኒሺዬሽን ኤንድ ዲስፖዚሽን ኦፍ ክሪሚናል ኬዝ ዊች አፌክት ፐብሊክ ኢንተረስት አት ላርጅ ማለት ነው። ለምሳሌ ሀገርን ወይም ደግሞ ይሄ ፐብሊክ ወይም ይሄ ምንድነው ማህበረሰቡን በጣም የሚጎዳ ወንጀል ተፈጽሞ ከተገኘ ፕሮሲጀሩን ተከተለን የምንቀጣበት ህግ ነው ማለት ነው። ያንኛው ሲቪል ዲስፒዩት ነው። በቃ ከስሙ ጋር ይሄዳል። ሲቪል ዲስፒዩት ከሆነ ሲቪል ፕሮሲጀር ነው። ይሄኛው ክሪሚናል ከሆነ ግን የክሪሚናል ኬዝ ነው። ለምሳሌ ሰው መግደል ሊሆን ይችላል ምናምን እንደዚህ ወንጀል የተፈጸመበት ማተር የምንፈታበት ደግሞ ክሪሚናል ፕሮሲጀር ተብሎ ይጠራል ማለት ነው። ኤቪደንስ ለው ስንል ኤቪደንስ ለው ዳት ኤቪደንስ ኢዝ ዘ ሎው ዛት ኮንሲስት ሩልስ ኤንድ ፕሪንሲፕልስ ዊች ገቨርን ዘ ሪሌቫንሲ አድሚሲቢሊ ዌይት ኤንድ ኮምፒተንሲ ኦፍ ዘ ኤቪደንስ። ለምሳሌ ዌትነስ አምጣ ብለህ ነው የሆነ ወንጀል ተፈጽሟል ወይም ደግሞ የሆነ ኢሹ መጣ ወይም ዲስፒዩት ኬዝ ሆኖ መጣላችሁ እና ኮርት ላይ ዊትነስ አምጣ ምናምን ብላችሁት ይዞት የሚመጣው ዊትነስ ከኬዙ ጋር ሪሌት ያደርጋል ወይ? ያን ምስክርነት የቀረበው ሰውስ ምንድነው ዌቱ ምን ያህል ነው? ነገርየው ሲፈጸም ነበር ወይስ በገንዘብ ነው ተገዝቶ የመጣ? ይህን ሁሉ ዲቴክት የሚያደርግልን የህግ አይነት ነው ኤቪደንስ ለው የምንለው ማለት ነው። ሶ የተለያዩ ፋክቶችን ከዛ ከተፈጠረው ኬዝ ጋር ፕሩፍ የምናደርግበት ዲስፕሩፍ የምናደርግበትን ኤቪደንስ ይዘን የምንመጣበት የህግ እንትን ሳብስታንቲቭ ለው ይባላል አይደለ? ያነ ህግ ኖ ያነ ኢሹ ወይም ደግሞ ያነ ምስክር ትክክል ከተፈጠረው ችግር ጋር ሪሌት ያደርጋል እውነተኛ ነው ወይ ብለን ዲቴክት የምናደርገው ደግሞ በኤቪደንስ ለው ነው ማለት ነው። ሶ አጀክቲቭ አለው የምንለው ኮንሰርኒንግ ዊዝ ሬጉሌሽን ኦፍ ዚስ ፕሮሰስ። በቃ ዊትነስ እናመጣለን የተለያዩ ፋክቶችን በዚህ ጊዜ እኮ እንደዚህ ተፈጽሞ ነበር፣ ሶ ይህ ሰው ወንጀሉን ፈጽሟል ማለት ነው፣ እንደዚህ ከዚህ በፊት እንደዚህ አስፈራርቶ ነበር፣ ዛሬ ደግሞ ከኋላዬ ተመተው በድንጋይ የመታኝ እሱ ነው ማለት ነው ምናምን እያለ እንዲህ አይነት እንትን ምስክርነት ቢያመጣ ወይም ደግሞ ፋክቶችን ቢያመጣ ይሄ ሳብስታንቲቭ ለው ይባላል። ይሄ ሪሌት ያደርጋል ወይ? ትክክል ነው ወይ? መቼ ተፈጸመ? በስንት ሰዓት ተመታ? ይህ ሰው ለመምታት የሚያበቃ ኬዝ አለው ወይ ከሰውየው ጋር እያልን ዲቴክት የምናደርግበት ደግሞ ኤቪደንስ ለው ይባላል ማለት ነው። ቀጣይ ሲቪል ኤንድ ክሪሚናል ለው እናያለን። ሲቪል ለው ኤንድ ክሪሚናል ለው። ሲቪል ለው ኢዝ ዘ ብራንች ኦፍ ለው ዲል ዊዝ ዘ ዲፊኒሽን ኤንድ ኢንፎርስመንት ኦፍ ኦል ፕራይቬት ኦር ፐብሊክ ራይት አዝ ኦፖዝድ ቱ ክሪሚናል ማተር። ሲቪል ለው የምንለው እንግዲህ ዲፊኒሽን እና ኢንፎርስመንት ኦፍ ኦል ፕራይቬት ኤንድ ፐብሊክ ራይት ነው። ከክሪሚናል ማተር ተቃራኒ በሆነ መንገድ እነዚህን ራይቶቻችን ፕራይቬት እና ፐብሊክ ራይታችን ዲፋይን የምናደርግበት ኢንፎርስ የምናደርግበት ነው። ደለው ኢንፎርስድ ባይ ስቴት ኢስ ኮልድ ሲቪል ለው ማለት ነው። በስቴቱ ኢንፎርስ የሚደረግ ህግ ሲቪል ለው ብለን እንጠራዋለን። ለምሳሌ እንደ ኢትዮጵያ
we have a civil law codified in 1960 which known as civil code ማለት ነው። ሲቪል ኮድ የሚባል አለ ተማሩታላችሁ ሰከንድ ይር 1960 ነው ኮዲፋይ የተደረገው ባይ ፕሮፌሰር ራኒ ዳቪድ በኃይለ ሥላሴ ጊዜ ማለት ነው። the force of state is the sanction behind this law ማለት ነው። civil law is essentially territorial in nature at it applies within territory of the state concerned እንግዲህ ሲቪል ላው ሞር ቴሪቶሪያል ኢን ኔቸር ነው ማለት ሜምበርስ ኦፍ ዳት ስቴት ነው ሞር ኮንሰርን የሚያደርገው። when it come to criminal law the state alone representing the nation has the right to punish ማለት ነው። ለምሳሌ ሜምበሩ ደግሞ አጥፍቶ ከተገኘ ፓኒሽ የሚያደርግበት የህግ አይነት ክሪሚናል ላው ይባላል። prosecution and condemnation are carried out in its name ማለት ነው። ለምሳሌ የተለያዩ ጥላቻዎች ሊሆን ይችላሉ ኮንደምኔሽን ማውገዝ ምናምን እንደ አይነት የሚታይበት ክሪሚናል ላው ነው ማለት ነው። today you have criminal law enacted in 2004 which is revision of in 1957 penal code of Ethiopia በ2004 ሪቫይዝድ የተደረገ ከ1957 ላይ እንግዲህ በአፄ ኃይለ ሥላሴ ፔናል ኮድ ኦፍ ኢትዮጵያ ነው የነበረን። ከዛ ግን ፔናሊቲ የሚለው እንትን ስም ሁልጊዜ ከቅጣት ጋር ስለሚሄድ ነው እንደዛ ከሚሆን 2004 ላይ ምን ብለው አመጡት ማለት ነው ክሪሚናል ላው ተብሎ መጣ ማለት ነው። the designation is changed to criminal law because the penal law has the negative connotation or the negative meaning ማለት ነው which carries penalty only. The overall purpose and aims for initiating criminal case is maintenance of peace and order of the general public by primarily punishing the law breakers ምንድነው ክሪሚናል እንግዲህ የወንጀል መቅጫ ህግ የምንለው ነገር ማሻሻያ ወንጀለኛ ማረም ነው እንጂ ሁልጊዜ መቅጣት አይደለም። ሶ ፔናል ከሚባል የ1957ቱ በቃ 2004 ላይ ምን እንበለዋሉ ማለት ነው ይሄ ምንድነው የመቅጫ ወይም ደግሞ ማረሚያ ህግ በቃ አንድን ሰው ማስተካከል ማረም። ለምሳሌ ማረሚያ ቤት እንደምንለው አንድ ሰው የሆነ ወንጀል ሰርቶ ማረሚያ ቤት ይገባል ደን ራሱን አስተካክሎ ይወጣል። እንደዛ ነው መደረግ ያለበት እንጂ ሲቲዝን ሁልጊዜ ፔናል ማለት የለበትም በሚል ወደዚህ ተስተካክሎ ማለት ነው።